ሰላም ጤና ይስጥልን። እንዴት ናችሁ? ሰሞኑን የታማኝ በየነ ወንድም ተወልደ በየነ ተቦርነ በሰይፉ ዙሪያ አንዳንድ ነገሮችን ሲል ሰምቼው አንድ ነገር ለማለት ፈለኩ። እኔም ምንድነው ሰይፉ ፋንታሁን ባለፈው የምስጋና ፕሮግራም ሲዘጋጅለት በደፈናው አንድ ነገር ብሏል። ምንድነው ያለው? አዝናናለሁ ብዬ ለማዝናናት ሙከራ ሳረግ በመዝናኛ ፕሮግራሜ ላይ ሳላስበው ያስቀየምኳችሁ የመሰላችሁ ሰዎች ይቅርታ ብሏል። ያው ይቅርታ አጠያየቁ ሙሉ ለሙሉ አምኛለሁ ባይሆንም ያው በገደምዳሜውም ይቅርታ ስላለ በቃ ሁሉንም ይቅርታ ብሏል በሚል ሁሉም ሰው ተቀብሎታል። በቃ ሰይፉ ይቅርታ ጠይቋል ብሎ ፋይሉ ተዘግቷል። ያ ከሆነ በኋላ ግን እንደገና እንደ አዲስ ተቦርነ ሰይፉን ለምን ትናገሩታላችሁ? እኔ ነኝ እኮ ያኔ ቴዲ አፍሮንስ ተቾ የነበረው ምናምን ስትል ሰማሁ ተቦርነና ምንድነው ተቦርነ አንተንም አንተች ሰይፉን የምንተችበት ምክንያት አንተ ያኔ ተባባሪ አዘጋጅ ነህ። ያንተ ፕሮግራም አይደለም። ሚሊኒየም ላይ ኤፍኤም አዲስ 97.1 አዲስ ዜማ ፕሮግራም ላይ ለምን ይዋሻል የሚለውን ፕሮግራም ተጋባዥ ወይም ተባባሪ አዘጋጅ ሆነክ ነው በዛ ፕሮግራም ላይ ስትመጣ የነበረውና እድሉን የሰጠ ሰይፉ የፕሮግራሙ ባለቤት ሰይፉ ስለሆነ አንተ የፕሮግራም ባለቤት ስላልሆንክ አትጠየቅም። ማንተች ያንተ ፕሮግራም ስላልሆነ ነው። ተባባሪ አዘጋጅ ስለሆንክ አትጠየቅም። እና ማንተች ለዛ ነው። በሰው ፕሮግራም እንዴት ትተቻለህ? እድሉን የሰጠክ ይሄ ፕሮግራም አያስፈልግም ብሎ ማስቆም ያለበት እሱ ስለሆነ እሱ ነው መተቸት ያለበት። አንተ ማትተቸው አንተ የፕሮግራሙ የዛች የምን ይዋሻል አይዲያ ባለቤት ሆነ አቅራቢ ሆነ ብትመጣም ግን የፕሮግራሙ ባለቤት ሰይፉ ስለሆነ እድል የሰጠ ሰይፉ ስለሆነ የሚጠየቀው ሰይፉ ነው። ለዛ ነው የተተቸው። የተተቸበትም ምክንያት ነው እያንዳንዷን ፕሮግራም እከታተል ነበር የዛሬ 18 ዓመት። ምንድነው የሆነው? ለምን ይዋሻል የሚባለው ፕሮግራም ከውጭ ሀገር ግጥም ወይም ዘፈን ከሌላ ሀገር ወይም እዚህ ሀገር ቀድሞ የተዘፈኑትን ኮርጀው የዘፈኑ ዘፋኞች የሚፋጠጡበት ፕሮግራም ነበር። እየተደወለላቸው መስመር ላይ እየገቡ አብነት አጎናፍር ተደውሎለት መስመር ላይ ገብተዋል፣ ተጠይቀዋል። ዜማውን ከአረብኛ ነው ምናምን ኮርጃል ተብሎ ያው ለምን ይዋሻል አይደል የሚለው ፕሮግራሙ ብሎ ስቆ ምናምን አምኖ ወጣ። ቴዲ ላይ ግን ምንድነው ችግር የተፈጠረው? ቴዲ አፍሮ እንደ ቢራቢሮ የሚለውን ዘፈን ግጥሙም ሆነ ዜማው ከዚህ በፊት በሌላ ሰው እንደተዜመ በተለያዩ ኢንተርቪዎች በመጽሔቶች ላይ በምናምን ኢንተርቪው ሲደረግ አምኖ ከሌላ እንደወሰደው ክሬዲት ሰጥቷል። ከዚህ በፊት ተዘፍኗል ብሎ አንተና ሰይፉ ግን ሰውየው ክሬዲት እንዳልሰጠ ነገር አድርጋችሁ ነው ከዚህ በፊት ተዘፍኗል ብሎ እንዳላመነ አድርጋችሁ ነው ስታብጠለጥሉት የነበረው እና ስላመነ ለምን ይዋሻል መቅረብ አልነበረበትም ቴዲ። ለዛ ነው ግን የመጨረሻ ቀን እንዲያውም አናቀርብም በቃ ከዛሬ ጀምሮ አቁመነዋል ያልክበት ቀን ትዝ ይለኛል። ወንድሜ ጋር ሁሉ እየተደወለ አማላጅነት ሁሉ ወንድሜ ሁሉ ስለተላከ ያው ታማኝን ለማለት እንደሆነ ገብቶናል። ከዛሬ ጀምሮ አቁሜዋለሁ ስትል ትዝ ይለኝ። ወንድሜ ጋር ተደውሎ ራሱ ቴዲ ወንድሜ ጋር ደውሏል። ለዚህ ነው ያቆምኩት። እንዲያውም ወንድሜ እንዲህ ሬዲዮ ላይ አምጥታችሁ ከምታፋጥጧቸው የሰሩትን ሚስቴክ ለራሷችሁ በተነግሯቸው ምናምን አለኝ ብለን ያቋረጥከው። እንዲያውም ሰይፉ ምን አለ? በል ዛሬ ይዘውን የመጣሁንም በል የዛሬውን ደግሞ እንዳታቀርበው አይነት ብሎ ሙድ ያዘ። በጣም ነበር ያሳቀቃችሁት ቴዲን። ቴዲ አፍሮ የተወለደው 68 ዓመተ ምህረት ሐምሌ ወር ላይ ፖሊስ ሆስፒታል ነው። ያዘፈን ደግሞ እንደ ቢራቢሮ የሚለው ከሱ በፊት የተዘፈነው 71 ዓመተ ምህረት ላይ ነውና ማን ያውቃል? ቴዲ ሊሆን ይችላል እኮ ቀድሞ የዘፈነው ምናምን ብላችሁ ራሱ በ2 ዓመት ከምናምኑ ዘፍኖ እንዳይሆን ቴዲ ብላችሁ ሙድ ሁሉ ስትይዙበት ነው። ከዛ ደግሞ በቃ አቁመናል እንዲህ አይነት ፕሮግራም ካላችሁ በኋላ ቴዲ እስር ቤት ገባ። በአጋጣሚ ቴዲ እስር ቤት በገባ በ6ኛው ቀን ምናምን ሰይፉ ወደ አሜሪካ ሄደ። አሜሪካ ከሄደ በኋላ ገና ሻወር ወስዶ ልብስ እንኳን ሳይቀይር ቴዲ አፍሮ እዚህ ዲኤምቪ ሪያል የሆነ ቤት አለው በዛ ጋር ሳልፍ የሚሸጥ የሚል ተለጥፎበት አየው ብሎ አቀረበ ፕሮግራሙ ላይ። ለምን ከአሜሪካ ሁሌ ይገባ ነበር ቀጥታ እየደወለልክ ና ተቦርነት እዝ ካለ መቲና ሰይፉ ከሰሜን አሜሪካ ተቦርነት ከሰሜን ማዘጋጃ እያልክ አንተ መምራት ጀምረ ነበር ፕሮግራሙን እነሱ ጥለው ከሄደው እና ከዛ እየደወለ ሁሌ መስመር ላይ እየገባ ሲቀርብ ምንድን ነው ያለው? በቴዲ አፍሮ እዚህ ሀገር መኖሪያ ቤት አለው በዛ መኖሪያ ቤቱ ጋር ሳልፍ የሚሸጥ የሚል ተለጥፎበት አየው አለ። ነገር ካበቃ በኋላ አቁመናል ካላችሁ በኋላ ይሄ
እስር ቤት ስለገባ በቃ ተስፋ ቆርጧል። ከዚህ በኋላ እዛው ነው የሚበሰብሰው። ተስፋ ቆርጦ ዘመዶቹ ቤቱን እየሸጡ ነው፣ ንብረቱን እየለወጡ ነው። አሸነፍኩት ቴዲን አይነት ነው። በዛ ነው የበለጠ በሰይፉ ሰው ቂም የያዘበት እንጂ መጀመሪያ ለምን ይዋሻልንማ እያጧጠፋችሁት እያለ ሰው እኮ 50-50 ነበር። የቴዲም ደጋፊ ነበርም የእናንተም ደጋፊ ነበር። ግን ወዲያው ቴዲ ከወር በኋላ ምናምን እስር ቤት ሲገባ ነው ሰው በብሶት ሙሉ ለሙሉ የቴዲ ደጋፊ የሆነው እንጂ ያኔ 50-50 ነበር እኮ። እና ምንድነው አንተ የማትተችበት ምክንያት፣ ሰይፉ ብቻ የተተቸበት ምክንያት ተባባሪ አዘጋጅ ስለሆንክ ነው። አንተ የዛ ፕሮግራም ዋና አዘጋጅ አይደለም። ተባባሪ አዘጋጅ ማለት እነሱ ሲፈቅዱልን ነው ስቱዲዮ ራሱ መግባት የምችለው። ሰይፉ ይሄ ፕሮግራም እንዳይቀርብ ቢል መብቱ ነው። ልክ መሰለ መንግስቱ ላይ ገነነ ሊብሮ እየሄደ ሲሰራ ነው እንደነበረው። እኔ አሁን ዳና ኮኔክሽን ላይ ከድርሹ ዳና ጋር ሰራ ነበር። በሳምንት ምን ያህል ቀን መምጣት እንዳለብኝ እንኳን ለምሳሌ በሚቀጥለው ሳምንት 3ቱንም ቀን እንገባለን ትለኛለች። አንዳንዴ ደግሞ በሚቀጥለው ሳምንት 1 ቀን ብቻ ነው የምንገባው፣ ወይ ማክሰኞ ከሆነ ማክሰኞ ነው የምንገባው፣ ወይ ቅዳሜ ከሆነ ትለኛል። በሷ ፈቃድ ነው ስቱዲዮ እንኳን የምገባው፣ አይደለም የማቀርበውን ፕሮግራም ይቅርና። እና ሰይፉ ስለሆነ እድሉን የሰጠ የሚጠየቀው ሰይፉ ስለሆነ ነው። ሰይፉ ብቻ የሚተችበት ምክንያት እንጂ አንተ የማትተችበት ምክንያት ሰይፉ ፈቅዶልህ እድሉን የሰጠክ ሰይፉ ፋንታውን ስለሆነ ነው። ካንተ በላይ ኤክስፒሪያንስ ስለነበረው ሚሊኒየም ላይ እሱ የ10 ምናምን ዓመት ኤክስፒሪያንስ ይዞ ስለነበረ ሚሊኒየም የደረሰው ካንተ የሚሻል ሰው ስለነበር ይሄ ነገር ይቅርብን ማለት ይችል ነበረ። አንተን እንደ መሳሪያ አድርጎ ቴዲን ቀጥቅጦታል በሰዓቱ እና ለማለት ነው። እና እኔን ለምን አይተቹኝ የምትለው በማን ፕሮግራም ትተቻለህ? አንተ እድሉን የሰጠህ እኮ ሰይፉ ፋንታው እና እንደዛ ለማለት ነው። ተቦርን በደንብ ነበር ያላገጣችሁበትና ለምን ይዋሻል? ቴዲን አይመጥነውም። ለምን ቀድሞ አምኗል ያዘፈን ከሱ በፊት ቀድሞ እንደተዘፈነ። ስለዚህ ለምን ይዋሻል የሚለው ላይ መቅረብ አልነበረበትም። እና ላስታውስ መጨረሻ ላይ አቁመናል እንዲህ አይነት ፕሮግራም ስትሉ ወንድሜ ጋር ሁሉ ተደውሎ አማላይ ተላከብኝ እብለክ ነው እዛን ቀን። እና ሰይፉም በልበልበል እንዲማ ከተባለ በል ዛሬ ዛት የመጣውን እንዳታቀርባት አይነት በቃ ከፈለግን ሌላም የምናሸማቅቅበት የሰረቀውን ይዘንበታል አይነት ጮዌ ሰይፉ ተጫውቶ ከዚህ በኋላ አይቀርብም ይሄ ፕሮግራም ተባለ። እና በዛ ነው። እና ያ ፋይል ከተዘጋ በኋላ አሜሪካ ጭምር ሄዶ ሰይፉ አንተ ጋር እየደወለ ከዛ ሲገባ አንተ ነበርክ የቀረው እሱና መቲ የምትባል ሌላ አብረው የምታዘጋጅ አሜሪካ ለመጀመሪያ ጊዜ ሰይፉ ሲገባ ገና ሻወር ወስዶ ልብስ እንኳን ሳይቀየር ነው። ቴዲ አፍሮ እዚህ ሀገር ቤት ነበረው። በዛ በኩል ሳልፍ የሚሸጥ የሚል ተለጥፎበት አየው ሲል የባሰ ሰው በቃ ተበሳጭ። አይፈታውም እንዲሆንም ይሄን ሰውዬ ምናምን ተብሎ ወደ ከረረ የሄደብን ምክንያት ለዛ ነው። እና ተቦርና አንተ ማትተቸው የአንተ ፕሮግራም ስላልሆነ ነው። ተባባሪ አዘጋጅ ነህ አንተና በማን ፕሮግራም ትተቻለህ? እና ይሄን ለማለት ፈልጌ ነው።